እግዚአብሔርን መውደድ፣ ስለ እግዚአብሔር ሁሉን ማድረግ፣ የእግዚአብሔርን ፈቃድ መፈጸም። ከሁሉ በላይ እግዚአብሔርን ውደዱ። እያንዳንዳችን በሙሉ ልባችን እግዚአብሔርን ከማንም በላይ እወደዋለሁ ማለት አለብን። ይህ ትምክህት አይደለም። እግዚአብሔርን የመውደድ ደረጃዎች ይለያያሉ። አንዳንዶች ይበልጥ ይወዱታል፣ ሌሎቹ ያነሰ ይወዱታል። እኛ ግን እንደ ሰማይ ሰራዊት እግዚአብሔርን እጅግ በጣም መውደድ ይገባናል። አዲስ ሳሉ ረዝመው እንደሚታዩ ቀስ በቀስ ግን በጌታችን ፊት እየተቃጠሉ እንደሚቀልጡ ሻማዎች መሆን አለብን። አቤቱ ልቤ በአንተ ፍቅር በተቃጠለ ማለት ይኖርብናል። ጌታችን ይህና ከዚህም በላይ ይገባዋል። እመቤታችን እንዳደረገችው እኛም በንጹህ ፍቅር ብንሞት ምንኛ በታደልን ነበር። ስጋዎቻችንን ነፍሶቻችን ወደሚፈልጉበት ቦታ የመሳብ ጥበብ ቢኖረን ኖሮ ምንኛ ድንቅ ነበር። ሐዘንና ትካዜ እንዲሁም ጸጸት የማይለያቸው ሰዎች አሉ። ብዙ ከመጸጸት ብዙ እግዚአብሔርን የመውደድ ሥራ ስሩ። በዚህ አይነት ይበልጥ ጻድቃን ትሆናላችሁ። ልባችሁ ትንሽ አይሆንም። እግዚአብሔርን ለመውደድ ብዙም ልፋት የለውም። በረጅሙ መተንፈስ በቂ ነው። በሙሉ ልባችን መንግስትህ ትምጣ ወይም ስምህ ይመስገን ስንል ለእግዚአብሔር ያለንን መውደድ በጥሩ ሁኔታ መግለጻችን ነው። ብዙውን ጊዜ እግዚአብሔርን ስለ መውደድ አቅልለን እንናገራለን። በልባችን የመውደድ ስሜት ሲሰማን መውደዳችን ነው ብለን እናስባለን። ለጌታችን ሊኖረን የሚገባው እውነተኛ ፍቅር ይህ አይደለም። ሁሉም በዚህ አያበቃም። ፍቅር ነገሮችን እንድንታገስና ያለ መታከት እንድንሰራ ያደርገናል። ጠቃሚ በሆነ መልኩ እንድንማቅቅ ይረዳናል። አንድ ሰው እንደ በረዶ ቀዝቃዛ ቢሆንም ጌታችንን መውደዱ አይቀርም። ስለ እግዚአብሔር በጎ የመስራት ምንጩ ፈቃዳችን እንጂ ስሜቶቻችን አይደሉም። በጣም እንወዳለን፣ ነገር ግን ምንም ነገር ላይሰማን ይችላል። እንዲያውም የሆነ ጥላቻ ይሰማን ይሆናል። በአንጻሩ እውነተኛ ፍቅር ሳይኖረን ብዙ ስሜት ሊኖረንና እንባ ጭምር ልናፈስ እንችላለን። ስንጽናና እግዚአብሔርን መውደድ ቀላል ይሆናል። ሁሉም ነገር ቀና ይሆናል። ነገር ግን ድርቀትና ጨለማ ሲሰማን እርሱን ስንወድ ያ እውነተኛ መውደድ ነው። የሚስዮናዊ ፍቅር ቀላል፣ ንጹህና ጣፋጭ ብቻ ሳይሆን በፈተና፣ በጨለማ፣ በሐዘንና በመከራ ጊዜ እንኳ ብርቱ ነው። ከጠዋት እስከ ማታ ብቻ የሚቆይ ፍቅር አይኖራችሁ። ነፍሳትን የማዳን ኃላፊነት ከተሰጣቸው ሰዎች ጌታችን ብርቱና ጽኑ ፍቅርን ይሻል። ፍቅራችሁ ብርቱ ከሆነ ቀናኢ ትሆናላችሁ። የሚሰራውም እንዲህ ነው። ቀናኢ ሰው ፍቅር አለው። ፍቅር ያለው ቀናነት አለው። እውነተኛና ብርቱ ፍቅር ይኑራችሁ። ያን ጊዜ ቀናዎች ትሆናላችሁ። ቀናነት ከሌለ ፍቅር የለም። በመሰረቱ ጌታችን ተአምራትን እስከ መጠበቅ ድረስ በታላቅ ፍቅር ከእርሱ ጋር አንድ ከሆኑት በቀር ክርስቲያን ያልሆኑ ሰዎችን ልብ እንዲነካ ማንንም አይፈቅድም። ልባችሁ በእግዚአብሔር ፍቅር ከተሞላ እጅግ እልህኛ የሆነ ልብን ልታለዝቡና ወደ እግዚአብሔር ልታመጡ ትችላላችሁ። የልብ መለወጥ የመለኮታዊ ጸጋ ውጤት መሆኑን ከቶ አትርሱ። ተወዳዳሪ በሌለው መልኩ ልብን መለወጥ የሚችለው በጸጋ የተሞላ ሰው ብቻ ነው። እግዚአብሔር ነፍሳትን አደራ የሚሰጠው ለእውነተኛ አፍቃሪዎች ብቻ ነው። ሁሉንም ነገር ስለ እግዚአብሔር አድርጉ። ከመጀመሪያው አንስቶ ሁሉንም ነገር ስለ እግዚአብሔር ክብር ለማድረግና ቅዱስ ፈቃዱን ለመፈጸም ሐሳቤን ንጹህ ማድረጌን
ህልናዬ ይመሰክርልኛል። ይህን ጸጋ ለመቀበል አስፈላጊ ከሆነ ፈተናዎችንና መከራን እንዲያመጣብኝ እግዚአብሔርን ለመንኩት። እርሱም እናንተ የማታውቋቸውን ብዙ ፈተናዎችንና መከራን ላከብኝ። ከዚያ በኋላ ሐሳቤን አደስኩ። በዚህ ገዳም ውስጥ የእግዚአብሔርን እንጂ የእኔን ፈቃድ እንድትፈጽሙ አልሻም። ገና ከመጀመሪያው ቀላል የትምክህተኝነት ኃጢአት እንኳ እንዳልሰራ ጸጋውን እንዲሰጠኝ እግዚአብሔርን ለመንኩት። ከንቱ ውዳሴ የመፈለግ ኃጢአትን ሳልሰራ ልሞት እፈልጋለሁ። ሰዎች መስራች በሚል ወይም በሌላ ተመሳሳይ ስም ሲጠሩኝ የሚያሳድርብኝ ስሜት አሉታዊ ነው። ለምናደርገው ነገር ሁሉ ማረጋገጫ አንፈልግ። ከሁሉ በላይ ደግሞ ከአለቆቻችን የማበረታቻ ቃል ካላገኘን ቅሬታ አይሰማን። ስለ እግዚአብሔር የምናደርግ እየመሰለን ለራሳችን የምናደርግበትን ተፈጥሯዊ ስሜት ብንከተል ራሳችንን በቀላሉ እናታልላለን። እንግዲህ አስተውሉ። መጥረጊያ፣ ድስት ወይም መኮትኮቻ በእግዚአብሔር ዓይን የቅዱስ ቶማስን መጽሐፍት ያህል ዋጋ ሊኖረው ይችላል። ስራችሁን ሁሉ ስለ እግዚአብሔር ፍቅር ብቻ አድርጉ። ደግ መባልን በመፍራት መልካም ነገር ከማድረግ ግን አትቆጠቡ። ብዙ ያልሰራናቸው ነገሮች ስላሉ የዓላማ ስህተት መፈጸም የለብንም። ቅዱስ ዮሴፍ አላማነው ሆይ ለምንልን።